አንድ ቀን አይቀርም አንድ ቀን ሲጠበቅ የቆየው ድራማ ተጀመረ። የመቶ አለቃ ግርማ ወልደ ጊዮርጊስ መድረኩን ተረከቡ። የድራማው መሪ ተዋናይ በራሳቸው ላይ መተወን የጀመሩትን ተውኔት በዚህ አይነት አስጀመሩ። አይ ጉድ! አቤት ራሳቸውን ሲያታልሉ! ለመሆኑ የመዝሙሩን ሙሉ ስንኝ ያውቁት ይሆን? አፋቸው ግን ይላወሳል። የድራማውን አካሄድ ያላወቁት መሪ ተዋናይ ሲሸወዱ ካሜራ ቀጥ አደረጋቸው። ወዲያውኑ አዘነላቸውና ወደ እነዚያ ጋር ወሰደ ካሜራው። መሪ ተዋናዩ ፕሬዝዳንት ግርማ ወልደ ጊዮርጊስ ድራማው ሲታሰብ ሲጻፍ ሆነ ልምምድ ሲደረግ አልነበሩም መሰል ብቻቸውን መድረኩ ላይ ታዩ። መሪ ተዋናይ ተብለዋል። ገጸ ባህሪያቸውን ግን አያውቁም። ምክንያቱም የድራማው ስክሪፕትንም ጭምር አያውቁትምና። አረ እንዲያውም የምርጫ ቦርድ ሰብሳቢ ያሉ ሲጣሩ ሁሉም የምርጫ ቦርድ ሰብሳቢውን ፍለጋ ገባ። ምርጫ አስፈጻሚ ቦርድ ፕሬዝዳንት የመክፈቻውን ንግግር እንዲያደርግ ይላል። ይሄንን ለማሟላት ቦርዱን ፕሬዝዳንት እዚህ አካባቢ አላይ ከሌሉ የምክር ቤቱ ፈቃድ ከሆነ ንግግሬ ለመቀጠል ይችላል። ይቻላል? አቤት መሪ ተዋናዩ ቃለ ተውኔቱን ሳያጠኑ በገቡበት ድራማ የምርጫ ቦርድ ሰብሳቢ ድራማውን በመክፈቻ ንግግር እንዲጀምር ያደረጉት ጥሪ መከነ። ያይን ተውኔት ሙከራውም አልተሳካም። እንዲያውም የሚያነቡትን ቃለ ተውኔት መድረክ ላይ ስላገኙት ነው መሰለኝ ወረቀቱ እንዲያድርግ ይላል ነበር ያሉት። መሪ ተዋንያኑ የሚያውቁት ነገር አልነበረማ። ለነገሩማ የአገሪቱ ፕሬዝዳንት ነበሩ። የመሪ ተዋንያኑን አባባልም አካሄድም አልተዋጠላቸውም። እርስ በርስ መገላመጥ ነበር የቀጠለው። ታዳሚው መሪ ተዋንያኑ ግርማ የመጣ ይምጣ ብለው ከቃለ ተውኔቱ ንባብ ጀመሩ። ገና 4 መስመር ሳይጨርሱ ገልመጥ ማለት ነበር የቀደማቸው። የተከበራችሁ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት ተወካዮችና የፌዴሬሽን ምክር ቤት አባላት፣ መላ የኢትዮጵያ ህዝቦችና ጥሪ የተደረገላችሁ እንግዶች፣ ይቅርታ ይደረግልኝ፣ የቦርዱ ፕሬዝዳንት ደርሷል። እንደገና እንጀምራለን። አቤት ምን አይነት እድል ነው! በማያውቁት ድራማ ውስጥ ገብተው ሲተውኑ ስንት የተደከመበትን ድራማ አደፈረሱት። ሁሉንም እንደገና ተመለሱ አሉ። በመሃል ሲጠበቁ የነበሩት የመሪ ተዋናዩ ተባባሪ ተዋናይ የኔ ጥፋት አይደለም ሲሉ ምክንያት በማቅረብና ለድራማው ዝግጅት ላይ እንዳሉ መልበሻ ክፍል ውስጥ ተረስተው መዘግየታቸውን ያሳወቁት። አይ አንጀቱ! ሁለቱም ሲያሳዝኑ ስለሚከውኑት ድራማ ምንም አያውቁ። እዛው መድረክ ላይ ሁሉንም ጀምረው አጥንተው ለመከወን ነበር መድረኩን የተረከቡት። በመርሃ ግብሩ መሰረት የስብሰባው የሁለቱ ምክር ቤቶች የጋራ ስብሰባ የሶስተኛው ተወካዮች ምክር ቤት እና የምክር ቤት የጋራ ስብሰባ መከፈቱን እንዲያበስሩ ክቡር የኢፌዴሪ ፕሬዝዳንት ክቡር ግርማ ወልደ ጊዮርጊስን መጋበዝ ነበረብኝ። ተከፍቶ ከሆነ እንደገና አልመለስበትም። አይ ጨዋታ! ቀደም ሲል መሪ ተዋናይ ግርማ
ጉባኤው መከፈቱን ገልጸው የጀመሩትን ድራማ ያልተከፈተ ነበርውና የሁለቱ ምክር ቤቶች የጋራ ጉባኤ መከፈቱን በማክበር አመስራለሁ በሚል ቃላት ሁሉንም አጃጅለው ጭብጨባ ተቸረላቸው። ለድራማው ስኬት ተጽፎ የተቀመጠላቸውንም አነበነቡ። ለክፍል 2 ድራማ ሁሉም ይዘጋጃል። ግማሹ ይሄዳል፣ ሌላው እዛው አዳራሽ እንዲቆይ ታዟል። እነዚህም እዚህ አሉ። ካሜራውን አተኩሮ ለመመልከት የተሳናቸው ሆነዋል። በእውነታቸውን ነው ካሜራውን ሲያፍሩ። ከድራማው አዳራሽ የመገኘታቸውን ሂደት ይወደደላቸው እንደሌለ ልባቸው አውቁታል። ሐሳብ ትካዜ ሙጧቸዋል። ነገሩ ሁሉ አዲስ ሆኖባቸዋል። የፈሰሰ ውሃ አይታፈስም። ጩኸቴን ብትሰሙኝ ይሄ ቤት አቤት ላለው በደል ደርሶብኝ ጮኻለሁ ችያለሁ። ጩኸቴን ብትሰሙኝ ይሄ ቤት አቤት ላለው በደል ደርሶብኝ ጮኻለሁ ችያለሁ።